ተመስክሯል እኮ ተመስክሯል። ወገኛ ወገኛ እየቀጠሉ ነው። ኧረ የሙከራ ኔትወርክ ሰላም ብሲ አሁን አስበሽዋል? ልጆቹ እሷ እንደዚህ ከቀጨጨች ልጆቹ ሲወለዱ እጣት ነው የሚያደርጉት። ሰሊማ እስቲ አልሚን አስገባኝ። የት አለች? ባንድራ አለች አልሚ የብሩክና ሃይሚ ማምትለውን አስገባኝ። የሚስቀው ነገር ይገርመኛል። አንተ ብሩክ ምንድነው ልጆቹ የትኛው ናት? እስኪ ኮሜንት ላይ እንትን አድርጊ፣ ሜንሽን አድርጊያት። እኔ አላየሁም። ሰላም ቤተሰብ አይሰማም? ሰላም ብለናል። ይሰማል። እንዴት ነሽ? አለን። እንዴት ነህ ብሩኬ? ኮንግራ ብያለሁ። እንኳን ደስ አለህ። ሁሉ ሰላም። ታንክስ አመሰግናለሁ። በዛ ስላልተመቻቻችሁ ፕላስ ደግሞ ዱባይ ስለሄዳችሁ ነው እንጂ የጨረቃ ፋሚሊ ማስቦታበታል። እኔ ማስቤበታለሁ። ግን አንተ ሶሪ ዘገየን ተነሻል። ይቅርታ። ኧረ ፋኑ ሃይሚ አውሪ የገባሽው ልጅ ማለት ነው። አውሪና ውረዱ። ከታች ያለሽው ልጅ አውርታችሁ ውረዱ። እሺ አውርታለች። አውርጃት። እንደዛ ከሆነ አምሮኛል። እኔ ያጉና እኔ ሰርግ ልዝፈን በእናታችሁ። አንተ ነው አግቡና በጣም አምሮኛል። ሰርግ ዘፈን። እሺ ትጂ ይሄንን ዘፈን ታውቂዋለሽ? ምን ዛሬ ከውሮ ሸባ ጋር ነው ያያዝሽ አንቺ። ቤታ አምሮኛል። ተጋቡና በእመቤቴ አግቡና ይሳይ ምንድነው የሚባለው? ቆይ ላስብበት። ግጥሙን እንኳን ሳታውቂ ላገባ ነው። ላገባ ነው አይደለም? ኧረ እንደሱ አይደለም። ይሄ ጠዋት ሌሊት ላይ እንትን በምንድነው በመሶብ ወርቅ እንኳን ደስ አለሽ ነው ለእናት መቶ ይሄ በመሶብ ወርቅ ኮንግራ ወይ ጉዴ ይፈላል። አንቺ በደጉ ጊዜ እኮ ነው። አንተ በደግ አረ አንተ ምን የሆነ ነገር ተነግሮብሃል? አረ ቡርክዬ አረ ፍቅር አውሪም ለምን አስወጣሽ? አረ እኔ አይደለሁም ራሷ ናት የወጣችው። ልክ ነው እንዴ? አሁን የት ሄደ? አንተ ብሩክዬ ልንገርክማ። ቆይ ልንገርክ ወይዬ በለኝ። እኔ አይመቸኝም ነገሩ ላይ አይመቸኝም። አሁን እኔ ልበልክ በወንድ ሳይድ ሲሆን ማለት ነው። ያው ባንተ ሳይድ ሲሆን አይሎጋ ያባው ሰበርልሽ ነው አይደል የሚባለው? አይሎጋ ማይብሮ ሙዚቃውን እኮ ምን ላድርግ? አሰቃያችሁኝ እኮ ደጅ አስጠናችሁኝ። ጋይስ ምን ላድርግ አሁን? ኬክ ይቆረስ? አዎ ኬክ ይቆረስላችሁ። የብሩኬ ወይ የሃይሚዬና ብሩኬ የመጀመሪያ ብሩኬ ይቆረስ? አዎ በእነሱ ምርጫ ቲጂ በእነሱ ምርጫ የብሩኬ ይቆረስ። ደስ ያላችሁ። አይ በእነሱ ሃይሚ ይርቧታል። ማይ ብራዘር ቆረስ መጀመሪያ ብሩክዬ። እሺ ትገኝ የፈለጋችሁትን ቆረሱ አለ። ግጥም አለኝ ያልሽው ልጅ ማለት ነው ውዴ። ገስት ላይ እንዳትገባሽ እሺ። ግጥም አለ ሰሊማ እንድታስገቢያት ጀሚላን። ኦኬ እንደዚህ ባርኩ አይደለ? እንደዚህ ይሁን። ይታያችኋል? አዎ ይታያል። ኦኬ ጀሚላዬ ሰሊማ ሚሽናል ታስገባለች። ምን እንዳታስገቢ እሱ አልሚ እንዳስገባ። ብሩኬ ዛሬ ይዘፈን ለሃይሚ ወይ ሃይሚ ሌሎች ደግሞ እንቶጪ ሃይሚ ይሰማለው። ሃይሚ ግን እኔ አኮርፋለሁ። አሁን ነው የገባችሁ። አስደነገጥሽ። አሁን አልቅሳለሁ። እንዴት እኔ ጨረቃዬ ነገሮችን አባላሽ ያክስት ነሽ በቃ አንቺ። ኦሆ ኦኬ እንደዛ አዎ ሰማችሁ። 1 ሚሊዮን የሥራ ዘርፍ እዚሁ ትወራረሳላችሁ አይደል? አልሚ ለምን አታወሪም?
አልሚዬ ማይ ብሮ ናት ማይ ብሮ ናት ቲክቶክ ከመጣሁ ጀምሬ ቀልቃለሁኝ አረፍኩኝ። ከዛ በፊትማ ሰው ጋር አላወራም ነበር። አሁንማ አልሚ ማውራት ጀመረች። አዎ ጃና ወሰኔንም ጭምር ነው። አንቺ ደግሞ የእነሱ ተባባሪ ነሽ። የሁለተኛ ልጆቹ ነው። ዋው that's so beautiful። ኧረ ኔትወርክ ይዞኝ ነው የሚያስቀረው። ምንድነው እሰማለሁ ግን ሚያው አለ እኮ የሆነ ነገር ሳታይ አመለጠ። እሱን የሰማሁት ወይኔ ያመለጠ ሚያው አለ። ቆይ አረ አንበሳ ሚያው ብሩኬ ቅድም ራሱ እኮ አንተ የሞተሩን ድምፅ አልሰማህም እኮ? ምንም አልሰማሁም። ማርያምን ወይኔ በላቸው። ኦኬ ሀይሚዬ ገብታለች እንደ ሀይሚዬ ታለች። ሀይሚዬ ገብታለች አለች እንደ ሀይሚዬ እስካሁን አላየሽም? ገብታለች። ኬኩን ቁረሽላችሁ ኦሬዲ ናችሁ አይደላችሁ? እናንተ ልጅ እንደላውኩ ኦኬ I'm doing it. Okay guys right here. ሃይሚ ነገ ጠዋት ልክልሻለሁ። እሺ ኬክ ነገ ጠዋት ብሩክዬ እያየክ ነው። እኔ ቆንጆ ይሄ ያንተ ነው። ልክ ገቢናውን በሩን ስትከፍቺ ማለት ነው በማሉ ላይ አለ እዛ ከብላ ኬክ ይኖራል። ኦኬ ይኸው በቃ እሺ። ኦኬ ይኸው ኦኬ። እንዴት ነው የምቆርሰው? አይታይም። ከፍ አድርጊ። ዝቅ አደረግሽ ወደ ላይ። አሁንስ እንጂ የስልኩን አርቂው እንደዚህ። አዎድ ኦኬ ይኸው በቃ ይኸው የቡርኬ ተቆርሶለታል። ይኸው ለምንድን ነው ፊደሉ ነው የቆረሽ? ችግር የለም። ያኛው አለ። ያኛው ሲቆረጥ እሺ ያኛውን ልቁረጥ። እሺ በቃ የት አለ ቡርኬና ሀይሚዬ? የት አሉ? አው ማይ ብሮ ሙዚቃ ክፈች። አንቺ ደግሞ ዌት ዋን ሰከንድ ትሰየፊያለሽ። ክፈቺ። አው ኤደን ይሰማላ ድምጼ? ሃይሚ ይሰማል። ቡቡ ቬሪ ቢዩቲፉል። ወይኔ አንድ አመት እኔ የምለው ግን እዛ ስዊት ጋር ያለውን ፎቶ አየሽው? በዚህ ሳንቃ ደረት ተንቀባረሽ ተኝተሽ። ወይኔ ጉራው እኔ ግን ይሄ ፎቶ እንዴት እንደወደድኩት። ሰሊማ እየወጣሽ እኮ ካለ ሌላ ሰው አስገባብሽ። ለምን ግን ብሩኬ ይሄን እንትን አድርጋ ለማርክ ለምን አትሰጠኝም? ይሄን ቆሎ ላክልኝ ከማርክ ወይ ይሄን ፎቶ እንትን አድርጋ ላክልኝ። እቺ ልጅ ለምንድን ነው ማታሰሰው? የኔና የሱና ማይ ብሮ እቺ አሁን ስዊት ያስቀመጠችን ፎቶ ደረቱ ላይ ተኝተሽ ያለው ፎቶ በእናትሽ እንቅልፍ ወስዶኝ እኮ ብታይ በነሳሁት 7 ቀን ተንቀባረረች ያለ ምንም ተኛሽ እንጂ ሃይሚ ያለ ምንም ጠበል እስቲ 7 ቀን ገና ምን አይታ 1 አመት እንቀባረርበታለሁ ትላለህ። ቀጣይ ሌላኛ 1 አመት 1 ሚሊዮን በእንጂ ይሄ ድረትማ ካንቺ ውስጥ ማንንም ቢጠጋዋ እኔ ወቴና ሳልፍ ይሰጣለሁ። የኔ ጠበቆች እያላችሁማ ማንንም አይጠጋም። ተሳስታ ያው መንገድ ላይ ያላችሁ ራሱ ዋ እኔ ትራፊክ ነኝ። ትራፊኮች አሉ የሚገርምሽ። ባይ ዘ ዌይ እኔ እንደዚህ አይናፋር ሆንኩት እንጂ በሃይሚ ከመጡ ወይም ባንቴ ከመጡ ማንንም አልሰማም። ወይ ከምር በሁለታችሁም ከመጣ ህይወቴን ቢሆን ማሳልፍ እሰጣለሁ እንጂ አልተውም። አንበሳ ኮለሽ አሁን የጮን ነው። እኔ አይናፋር ይሆንኩ እናንተና ክብሬ ነው እንጂ በእናንተ ከመጡ ግን አይናፋር አይደለም። ይሄን ማወቅ አለባችሁ። እዚህ ላይ ያላችሁ አንቺ ባንቺ ቢኖር አንተ ደግሞ እኔ ሁለታችሁን አልኩት። ለምን አንተም ራስህን እንትን ታደርጋለህ? አይ እኔ ሳንቃ ደረተ ያለኝ ሰው ነው። እሱ ላይ ማን እንዳትመጭብኝ እሺ። በይ የልጆች አባት ታይ እንዴ
በቃ ብሩኬን ተው። እኔ ሃይሚ ካገኘው በቂ ነኝ። መቼም ሃይሚ ያገኘው ማለት ደግሞ ብሩኬን አገኘው ማለት ነው። ልክ ነሽ የኔ እናት። ይሻላል። አዎ ዋናው በሴክስ ኬኩን ከምታጣድፍ እስቲ እያየንሽ ቢቢያስ ሂጂማ ጠፋች እኮ በቃ ያው ለልጆች ቅድሚያ ለእርጉዝ እኮ ነው የሚሰጠው ቅድሚያ ግን እኮ ብትበሉልኝ እኮ የጾም ያመሰግናለሁ በጣም እኔ ሽታው እኮ ኬኩ እየሸተተኝ ነው። ብሩኬ ግን ነገ ለሃይሚ ኬክ መግዛት አለብኝ። ተደብቀሽ ለምን የጾም ኬክ አለ አይደል እንዴ? ልጆቹ 4 ልጆች ሆነ ይሄን ኬክ ካየውማ ግዴታ መብላት አለባቸው። ምን ሽታ እንዳይወጣባቸው ነው? አረኔ ላራስ አይደለም ልጆቹ ላይ የኬክ እንትን ይወጣል ተባለ። እንደዛ ነገር ነው ሃይሚ እንዴ ለልጆች 28 ኬክ ነው ማሰራላችሁ አብደሻል። ጉርጣም ልታረጋቸው ነው ትጂ ስኳር በሽተኛ ልታደርግ ነው እንጂ ትጂ ምንም አያገባትም። አሳነባሪ ነው ብላችሁ አያገባትም። ብቻ ነው ማረግ ብቻ ነው ትጂ አሁን ቲጂን በትልቅ አረጉ ጨፍሪ እስቲ ውጪ እኔ ዘፈን ከፍቼሻለሁ። አረኔ አልጨፍርም እዛ ተከባሩ ኧረ እኔ ዘፍንላታለሁ ቲጂ ከጨፈረች ቲጂ ተነሺ ብሩኬ ዘፈን ነው አንቺ ጨፍሪ ዘፍንላታለሁ ብሎ ጨፍሪ። አረ በመቤቴን ያፍራለሁ። ተው እንዴ ስንት ሰው እዚህ ያለ አልጨፍርም ምን ሁሌ ጨፈርሽ አይደል እንዴ? ለአሳነባሪ ጊዜ አታፍሪ አልጨፍርም እንዴ ያን ያፍራህ። እስቲ ለሃይሚ ብለሽ ጨፍሪ እስቲ ሃይሚ ትታይ ጨፈራል እስቲ ጌታ ለሃይሚዬ ብዬ እሺ ጨፍራለሁ። ጨፍሪያ ለሃይሚ ብለሽ ወይ ቲጂ እኔ እኮ አንቺን እንደው ምን ላድርግሽ እኔ ጣፋጭ ለሃይሚዬ ካልተቀላችሁ ትጨፍራለህ። አንቺ ስትጨፍሪ ማየት ነው ያማረኝ እኔና ልጆቼ። አቤት ወይኔ አንቺ ተዘብዘብ ልጆቹ እየተራገጡ ነው። አፍጥኝ ተዘበዘብሽ እኮ ማለት ነው አንጀቴ ውስጥ ወይኔ ወይኔ። አንተ ብሩኬ እስቲ አንተ ወንድ ከሆንክ ጀግና ከሆንክ እስቲ ውጣና እኔም አንተ ምንጨፍር ሃይሚዬ እንኳን ታፍራለች። ተዋት። እኔ የቲጂ ነው ቲጂ እናቴ ትጨፍር የክርስትና እናቴ ነው ያለኝ አንዱ ልጅ ጌታ። ኧረ እኔ እጨፍርለታለሁ። ክፈቱ ሙዚቃ የት አባቱ ጨፈረካ ልጁ ከሚቀየም ብሩኬ ይዘፍናል አንቺ ጨፍሪ እንዴ ምን አስበሽ እንዴ ብሩኬ ይወጣታል። እኔ እንድጨፍር ብዬ እኮ ነው። ምን እሺ ነው እናንተ በቃ ተከታላ ቪዲዮ ከናንተ እንዴ ለአንተ ልጆች አይደል እንዴ መጨፍርልክ አበዛከው። ቲጂ መቶ አናቴ ላይ ሊጨፍሩ አይደል ይጨፍሩካ ነው ብሩኬ መጨፈር አይደለም ቲጂ አንቺ ጨፍሪና ብሩኬ እንትን ይበል ቁጭ ብሎ እዛው ማለት ነው በቪዲዮ ሳይሆን ለምን ምን ደባበቅሽ ብሩኬ? እኔ ለፊት ወጥቼ ብሩኬ የሚደበቀው ለምንድን ነው? ብሩኬ በቪዲዮ የሚወጣው ሁለታችሁ ተዘጋጅቶ ነው የሚመጡ እንጂ ዝም ብሎ በቪዲዮ ይወጣል እንዴ? እኔው ገቤና ሙኛል መጨፈራችሁ በውስጥ ልክላታለሁ። በቃ እናንተ እኮ ከምትጨቃጨቁ እርጉዟን ሴት እኮ ነው መጠየቅ ያለባቸው። 4 ልጆች የያዝኩት እኔ የምትጨቃጨቁ ልጆቹ ላይ ሽታ ይወጣል። ጨፍርልኝ የምትፈልገው ልጅ ደግሞ የክርስትና እናቷ አረ ውይ ለባልሽ ማገዝሽ ነው። ውይ አረ እኔ እሱ አልፈልግም። በቃ አሁን ያንቺ ነው ይፈልጋችሁ። ብሩኬ ሁሌ ጨፈሪ አይደል እንደ ቤቱ አይደል እንደ የሚጨፍረው ነው እዚህ እኔ 24 ሰዓት እጨፍራሉ። ቲጂ በምኗ እንደምታየኝ አላውቅም። በቪዲዮ ያሳይ ለባልሽ ማገዝሽ ነው። ውይ አበዛሽ። እኔ ሳሊማንም ሰይፏል ትሰይፍ በቃ ነው ቲጂ አጨፍሪም ነው እኔ ጨፍርሽል አንቺ ጨፍርልሻለሁ። ጌታን ጨፍርሽ እኮ በቃ ሻፍጥኙ ልጅቱ ወንድሙ ሴቷ እየተናገረች ላጥንላችሁ ወይ ኧረ አበዛችሁት። አንቺ ግን ባልሽን መደበቅሽ ነው ወይ እንደዛ እኔ ያደባባይ ደግሞ
አሳበለው ግን ለምን እስቲ አሁን በዚህ ስንት ውስጥ የሰው አይን ውስጥ ብሩኬ ልታስገቢ? ሃይሚ ለብሩኬ አትፈቀጂ። እንደዚህ መደጋገፍማ ይቅርባችሁ። ኧረ ሲጨፍር አይተውት ደግሞ ይቀሙብኛል፣ ይበሉብሻል። ይቅርባችሁ። ማየ ቆይ ማንንም እንዳስቡት ማስገባው ሰው አለኝ ውዴ። ሲጨፍር ብሩኬ በቪዲዮ ነገ ያሳየናል። አይ ብሩኬ አይን ይበሏል። አይን በልቶት ብሩኬን እኮ ዳኒ ያስጨፍሮታል። ታላት ቲጂ ትጨፍር። ስሚማ አሁን አይን እኮ ብሩኬ በልቶት ይኸው ሃይሚዬ እሱም በየከሱ እየመጡ ነው። እኔ አልወደድኩም ነገሩ። ብሩኬ በጣም ሲሆን ነው እንዲጎዳ አይፈልግም አይደል? እንዲጎዳ ስለማትፈልግ ጨፍር። አሁን አዎ የሰው አይን አይብላችሁ። እሺ በቃ ክፈቺ። ምንድነው የምትከፍቺው? ሙዚቃ የባህል ዘፈን ነው። ኧረ ክፈቱት ሁሉ የሞዷን ድብስ አድርጌ እንደመጣ አሞራ በአሞራ የሚለውን ዘፈን ክፈቺ። አሞራ ያርግሽ። እንመጣለን ካናዳ አታስቢ። ቲጂ ቤታን ትመጣላችሁ፣ ማርያምን ትመጣላችሁ። ልጆችን ይዛችሁ ነው የምትመጡት። ሳይወለዱ ነው እንዴ? ይቆያሉ ትንሽ እንዴ? አቅፈሻቸው ደግሞ ሃይሚዬ ምን እንዳልኩ ታውቂያለሽ? ቅድም ባትሪ እንትንሽ ቻርጅሽ ጠፍቶ ነው መሰለኝና አራቱም ሴት ነው የምትወልጁ ባንዴ። አንዴ ታታታታ ታረጊና ትወልጃለሽ። አራቱንም ሴት አሮን ልጅ እፈልጋለሁ እንዴ? ቲጂ ማይሆኑን ነገር ሁለት ወንድ ሁለት ሴት ነው። ሁለቱን ሴት ትወስጃለሽ፣ ሁለት ወንዶች ደግሞ እኔ ጋር ይሆናሉ። አይደለማ እኮ እኔ ባዳ ነኝ። አንተ አይደለክም። ቆይ ልንገርህ፣ ወንድ ከተወለደ ክርስትና እናት አልሆንም። ስለዚህ ሴቶች ይሁኑልኝ። አዎ ሴቶች ይሁኑ። ሃይሚ መጣች እንዴ? አሁን እናታችሁ የምታከብሩት ነገር እየጨፍሪ ተነሽ። እንዴ ዘፈኑ ሳይጨስ ሳይከፈት ነው እንዴ ዝም ብዬ በባዶ ሜዳ መጨፍሩ? ማይ ብራዘር ናታ። ማይ ብራዘር ለዚህ ጊዜ አትኖርም። ለነገር ትኖራለች። ሃይሚዬ ልጆች ተኙ እንዴ? ደስ ብሏቸው በደስታ ቦረቁ። ልጆቹ ጨፈሩ። ሃይሚ እሺ፣ ሰላም ቤተሰብ፣ እንዴት ናችሁ? ቡራና ሃይሚ ሰላም ብያለሁ። ቤተሰብ ደህና ናችሁ? እንዴት ናችሁ? ሰላም ልጆቹ ተቆለባበቱ፣ ጨፈሩ። ሁሉ ሰላም ነው? እንዴት ናችሁ? ደህና ናችሁ እኮ አየሁት እኮ። ወይኔ ደስ ብሏቸዋል። ቲጂ እንዴት ና? ቡራ ደህና ነህ ወንድሜ? ሰሚራ እንዴት ነሽ? ኤሊያና ቴንክ ዩ በጣም ሃይሚዬ እንዴት ነሽ? ደህና ነሽ? አለሁ። ደህና ነሽ? ሁሉ ሰላም አለሁልሽ። አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም አለሁ ይመስገን። እንዴት ነሽ? አፍያ እንዴት ነው? ሁለታችሁም ደህና ናችሁ ወይ? አለን ደህና ነኝ። ቡራዬ እንኳን ደስ አለህ ወንድሜ። እየጨፈረችልን ነው። እንኳን ደስ አለህ ብያለሁ። እኔ ስጀምር ብያቸዋለሁ። አሁን ድጋሚ እንዲበላቸው እና እንኳን ደስ አላችሁ ሁለታችሁም። ለዚህ ቀን ስለበቃችሁ በጣም ደስ ብሎኛል እና መኪናው ደግሞ ለገራችን ነው። እሺ እና ከዚህ በላይ እንጠብቃለን። ወደፊት ሂዱ። ጉዞ ወደፊት እያለሁ ሰሚራ አራቱ ልጆች ሃይሚ ማለት ነው። እኛ ግን ሴት ይሁን ብለን መጀመሪያ ወስነናል እና አሁን ሴት ይሆናሉ እና ሁለቱን ልጆች አራቱን ልጆች እና ስለዚህ ሃይሚዬ ገቢና ላይ እያስቀመሽ አሽካከር ወንጭ እና መጀመሪያ እኮ እንደዛ ስለተባባን ሌላ ነገር የለም። እሺ ቆንጅቷ። ኧረ ሰሚራ ልክ ነሽ አንቺ። ያው ቲጂ የጨፈረች ነው ዝም ብላ። አራት ወንድ ልጅ ሶስት ወንድ ልጅ ማለት ነው። አዳምጪኝ። እኔ ሲጀመር ብያለሁ። ሲጀመር ሴት ነው ሁለት ወንድ ብለናል እና እሺ ሶስት ወንድ ልጅ ኦኬ፣ አንድ ሴት ልጅ ነው። ለምን ልጅቷ ኖ ሶስት ወንድና ሶስት ሁለት ሴት ነው ሁለት ወንድ ቡርና ተግባባን። በዚህ ነው የምንቆመው ማለት ነው። ሰላም ቲጂ ደግሞ ማለት ነው። ቲጂ ሰላም ብያለሁ። እሺ እናንተ እዚህ ብትራው ቅድም እኮ ነው አውራችሁ
አሜን በሉ። የምር ታወራላችሁ። ቅድም እኮ ነው ያወራችሁት እንዴ? ቁጭ ብዬ እየሰማሁ አይደለ እንዴ? ሃይሚዬ እኔ ቆንጆ ልጆቹ ተኝቷሉ እንዴ? ልጆቹ እንዴት ነው? እንዳበጠብጡ ቀስ በሉ። ኧረ እኔ ሃይሚ እኔ ድምፅኝ ታይቀለሽ ደግሞ ቆጥበለው እኔ ሪሞተም ጭነው ወይ ቀንሽልኝ። አይ ልጆቼ እንዳረብሽብኝ በመከራ ይኸው ትይጂ የክርስትና እናታቸው ጨፍራላቸው ምናምን ደስ ብሏቸው ነው የተነሱ። አንቺ ክርስትና እናታቸውማ እየጨፈሩ ነው እያየው ነበር ሆይ ስለሆነ እና ለማንኛውም ሃይሚዬ እኔ ማር ማለት ነው እዚህ ቀን ስለበቃችሁ የምር በጣም ደስ ብሎኛል። እና በውስጥ ሪከርድ አድርጌሽ ነበር ምርጥ እኛ የምር ጀግና ናችሁ እና በርቱ፣ ጠንክሩ። የሰው ወሬ አትስሙ፣ ወደፊት እንጂ ወደ ኋላ የለም። የኔ ጀግኖች ሁሌም በርቱልኝ፣ ሁሌም ጠንክሩልኝ፣ ሁሌም ብቻ ፈገግ በሉ፣ ሳቁ። ሰማይ ላይ አሞራ ናቸው እንዴ? ይመስለኛል እንደዛ ነው። እሺ ስለዛ ፋባሉ ኖሩልኝ። እኔ አሁን የገባው ስራ ላይ ነበር። ምናምን የምትይው ምን የተሰበረ ነገር አለ? አሁን እንዴት ይሰበረ? አንቺ ደግሞ አንቺ ኮንፊውዝ ጋር ታርቂው ነገር አትበያት ይጭዬ እንዴ እሱ አንዴ አድሚ ስጭኝ እዚህ ቤት ላይ ምን ጀመራችሁ? ተረጋጉ እንጂ ልጆች። አንዴ ለውራኒ ቆይ ጸጥ በይ። ብሩኬ እኮ ትላንትና ሰበረው ልጅሽ የሚለው ዘፈን አልሰማሽም? ወይኔ ጋይስ አንድ ጊዜ ሃይሚ ማውራት ላውራና ቶሎ እንትን ልበል። ስልኬ ድጋሜ እንዳይዘጋ ትንሽ ቸርጆ ነው የገባሁትኝ ኬክ እንዲቆረስ ብዬ ማለት ነውና ስልኬ በድጋሚ እንዳይዘጋ ብሩኬን ኮንግራ ልበለው በዚህ አጋጣሚ እናንተንም ላመስግናችሁና ከዛ ይዘጋም ኮንግራላችሁ ምን ደስካው ደረጃ እንዴ ላንቺ እኮ ኮንግራ ብላኛለች ላለች እዚህ ማለት ፈልጋለች። የሁለታችንም ማለት ስለፈለኩኝ ነው። አኒቨርሰሪ ላንቺም ለብሩኬ እኮ ነው የሱ ብቻ አይደለም። እኔ ቆንጆ እኮ የሁለታችንም እኮ ነው። ቅመሟ ምን ሆነሻል? እንዴ እሱማ አውቃለሁኝ፣ ግን ያው ሞር ደግሞ ካላችሁ እርግዝና እኮ ያትረሳል። ልክ ነሽ። እርግዝና እኮ ወደ ሰላም የሚያሳስበው አውርቼ ልውጣ ብዬ ነው። ደስ ይበላት እና ታውራ። አይ ዋናው ኬኩ መቅረሳችን ነውና መቼ የሆነ ቀን እንገናኝ። አውሪ ታራው ብሩኬ ደስ ይበላት አውሪ። እሺ በመጀመሪያ ሁላችሁንም በጣም አመሰግናለሁ። አክብራችሁ ጠርታችሁ እንደዚህ ልዩ ፕሮግራም አዘጋጅታችሁ ከእናንተ ጋር አብረን እንድናሳልፍ ስላደረጋችሁ እናመሰግናለን። እውነት ደስታችሁን ስለሚያስደስታችሁ ውጭም ያላችሁ ያልገባችሁ አላችሁና ያው ሁላችሁንም ነው ማመሰግናችሁ። 1000 ምናምን ሰው ይታየኛል እዚህ ጋር እና ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ከስኬታችን ጀርባ ያላችሁ ዋና ሀሳቦች እናንተ ናችሁና ስለምታበረታቱ እናመሰግናለን። ብሩኬና እኔ ደግሞ በቃ ከዚህ በላይ እንግዲህ ስኬታማ እንድንሆን ፈጣሪ ይርዳን። ብቻ አመሰግናለሁ። ሁላችሁም በጣም ነው የምወዳችሁ። አሜን አሜን አሜን። I love you everyone። 1100 በጣም እንወዳችኋለን፣ እናመሰግናለን። አክብረሽ ደግሞ ስለመጣ ረጅም ጤናና እድሜ ይስጥልን። አሜን አሜን። እና ሃፒ አንኒቨርሰሪ የሚለው እኮ ለአንቺና ለብሩኬ ነው እንዴ? ብሩኬ ብቻ ነው የሚከበርለት? አይ አውቃለሁ ገብቶኛል። 1 አመት ስላደረሰንም እግዚአብሔርን አመሰግናለሁ። 1 አመት አይደለም ገና 1000 አመት ይከበርላችኋል። ገና 1000 አመት። አዎ አሜን። ዳርሻርግልን ትጂ ይሆናል እንዴ? ጠላታችሁን ከናንተ ምቀኛ እናንተ ላይ እንደዚህ ላጫቸው የሚዝረከረኩ ዝርግት እንደው ጂኒ ገብቶ ዝርግት ያርጋቸው። አሜን በሉ። ጂኒ ይባላል። አሜን። ከኋላ የሚመጣው ገደል ይክተትላችሁ። ወደፊት ይግባ፣ የታባቱ ይግባ። አሜን። እንደዛ ያለ ዛፍ ያድጋል አይደለ? እና ብዙ ቅርንጫፍ ያበቅላል አይደል? እንደዛ ሁኑልኝ። እንደዛ ቅርንጫፋችሁ ብዝት ያለ የእናንተ ምቀኛ ግን ስስ ያርግላችሁ። ይደምሰስ፣ የታባቱ ይደምስ። ወይኔ በላችሁ ይደምሰስ። አዎ
ምቀኛ የሚገባ ይደምሰስ ድምስስ ይበልና የእናንተ ደግሞ ልጆች አድገው እንደናንተ ቁጭ ብለን እኛ እናረጃለን። እነሱ ደግሞ ዩቱበር ሆነው እንደናንተ ፌመስ ሆነው እንድናያቸው ያብቃል። ሁሌ ፍቅራችሁን እንጂ በእኔ ጸባችሁን አልፈልግም። ሀዘናችሁን፣ ለቅሷችሁን ማየት አልፈልግም። ሁሌ ፏ ብላችሁ በቃ ፏ ብለክ አንተ ደግሞ ብሩኬ ልክ እንዳሮጌት እየሆንክ ይና አቤት ቀሚስ ሲያምርብክ ቀሚስ ያምርባል። አይመጣልኝ። በዚህ አጋጣሚ ግን ፈታ እንዳላችሁበት ተስፋ አደርጋለሁ። ይዛቅ ተመችቷችኋል። በጣም ነው ደስ ያለን። እንደው ፎቶውን አምጡለት ማለት ነው። ደግሞ አላየው ከሆነ ይሄው ብሩኬ ቲጂ ማለት ነው። ቲጂ አንቺ ቲጂ ልጆቻችሁን ለማየት አላህ ያብቃን። ልጆቻችሁን ለማየት አላህ ያብቃን። አሜን። ሁለት ሴትና ሁለት ወንድ እና ደግሞ ከዚህ ከፍ ብሉ እና ደረጃ ላይ ደርሳችሁ አላህ ያሳየን። በሲክስ አርጊው እንዲህ አይነገርም። እና አመሰግናለሁ፣ እውነት በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። የሚያስደስታችሁ እኛ የሆነ ነገር ስናገኝ ከልባችሁ ነው የምትደሰቱልን እና እናመሰግናለን በጣም። እሺ ውድ ነው የምናረጋችሁ። ኑሩልን። በጣም እንወዳችኋለን። አንድ ቀን ሲጠፉ ለምንድን ነው የምትናፍቁን ግን? እኔም ጥያቄ ነው ሰሊማ ነው የእውነት እኔ ይጨንቀኛል። 12 ሰዓት ከደረሰ ማለት ነው ስራ አያዝልኝም። ለምን እንደሆነ አላውቅም። ሰሊማ ምን እንደሆነ ታውቂያለሽ? ዘርዬ ቴንኪው በጣም እቴ ቅላት ጋር ነው ያያዛል። አይደለም እልሽ ሳሚራ የምሬን ነው። እኔ የኦዲየንሶችሽ ቅብጥ፣ የቲክቶኩ ድምቀት፣ የዩቱቡ መሪ፣ የጀግናዎች እህት፣ የአራት ልጆች እናት፣ የብሩክ ንግስት፣ ሁሌም የማልጠግብሽ የማይሽ በስስት ውብ አድርጎ ፈጥሮሻል እግዚአብሔር በእውነት። አንደበትሽ ጣፋጭ ጥርሶችሽም ወተት፣ እንኳንም ኦንሽለት ለብሩኬ ንግስት። ጠላታችሁ ይረር ይጠበስ በእሳት፣ አብራችሁ ኑሩ ዘላለም በድምቀት። ጠላታችሁ ይረር ይጠበስ በእሳት፣ አብራችሁ ኑሩ ዘላለም በድምቀት። ደግሞ ያሰባችሁ ሞልቶ የምታሳኩበት፣ ትዳራችሁ ሰምሮ አንድ ቤት ሆናችሁ የምናያችሁበት፣ ልባችንም አርፎ የምቀመጥበት፣ ጠላታችሁም አፍሮ መሬት የማይበት፣ እግዚአብሔር ያደርገው ሳቆይ በቅርበት። እስከዛ ኑሩልኝ ሳይነካችሁ እንቅፋት፣ እንወዳችኋለን የማዳም ቅመሞች። እስከዛ ኑሩልን ሳይነካችሁ እንቅፋት፣ እንወዳችኋለን የማዳም ቅመሞች። ያው አጭር ነው። አመሰግናለሁ ስላስገባችሁ። ደስ ይላል እህታችን፣ እናመሰግናለን። ቴንኪው በጣም ገጣሚ በስቷል። አሁን እኛ ጀማ ላይ የኛ ፋሚሊ ላይ አንዴ ከብደናል። ሲገስት ላኪልኝ ውዴ፣ ወይ አንድ ቁጥር ጻፊልኝ። እሺ ነው እወጣለሁ። ስላስገባችሁኝ አመሰግናለሁ። ብሩክ ያንተ ደግሞ እናመሰግናለን። እሺ እቴ እንደምወዳት ነገር ለሷ ለሃይሚዬ ኧረ እንዴ ሁሌም ወዳት በመጽሐፍ ነው። እሺ አመሰግናለሁ ስላስገባችሁ። ዓለም ናችሁ የዘላለም ናችሁ ሃይሚና ብሩኬ መድመቂያ ሁል ጊዜ ለዩቲዩብ ለቤቱ አዎ ብርሃን ናችሁ ከፀሐይ ከማብራት የዩቲዩብን መስመር አስተካካዮች ጨለማ ዩቲዩብን ከቶ አድማቂዎች ፍጹም ሳይገባችሁ እናንተን አገኘን የሰጠን ፈጣሪ አምላክ ከሰው ሁሉ ሰው መርጦ ሰጥቶናል ጎደሎውን አይቶ በእናንተ ሞልቶታል። ትናንትናም ዛሬም ከእናንተ በመኖር በጣም ደስተኛ ነን። እንወዳችኋለን። አትወዳደሩም ፍጹም ከሌላ ሰው የእውነት ምንጊዜ እምላለሁ የዘላለም ናችሁ። እንወዳችኋለን። የደስታ ምንጭ ናችሁ። የሰላም የጤና ሳቅ የሚቀዳባችሁ ከቶ የኛን ፍቅር አባቱ ጨለማ ተመሰግን። በቃ አዎ ደስ ይላል። እኔ ነጭ ነው። አንቺ የባለፈው ግጥም ነው
ያ ረጅም ነበር ግን ረጅም ነው። እናንተን አልመጡም። አዲስ ነበር እንዴ? ችግር የለውም።